በአዲስ አበባ ኢትዮጵያ ውስጥ ምርጥ የልብ ሐኪም። በኢትዮጵያ ውስጥ በየቀኑ በሺዎች የሚቆጠሩ ሰዎች በተደበቀ አደጋ ይኖራሉ። ሳይታወቁ የሚቀሩ ጸጥ ያሉ የልብ ችግሮች። ከአፈ ታሪክ የልብ በሽታ የሚያጠቃው አረጋውያንን ብቻ ነው። እውነታው ወጣትና መካከለኛ ዕድሜ ያላቸው አዋቂዎችም ለአደጋ የተጋለጡ ናቸው። እና እንደ አዲስ አበባ ባሉ ከተሞች ውስጥ ከ10 አዋቂዎች ውስጥ 3 የሚሆኑት ለ10 ዓመታት የልብና የደም ቧንቧ በሽታ የመያዝ ዕድላቸው ከፍተኛ ነው። በቅርብ ጊዜ በተደረጉ ብሔራዊ ጥናቶች መሠረት የልብና የደም ቧንቧ በሽታዎች በኢትዮጵያ ውስጥ ለበሽታና ለሞት ዋነኛ መንስኤዎች ናቸው። ሆኖ ግን ብዙዎች ትክክለኛውን ምርመራ ወይም ሕክምና አያገኙም፣ የት መሄድ እንዳለባቸው ስለማያውቁ ብቻ። ለዚህም ነው በአዲስ አበባ ውስጥ ከፍተኛ የልብ ስፔሻሊስቶችን የለየነው፣ በልብዎ ሊታመኑባቸው የሚችሏቸው ባለሙያዎች። ምክንያቱም ሕይወቶ አስፈላጊ ነው። እነሱን ለማግኘት ይከታተሉ። 1. ዶክተር ከበደ ኦሊ በአዲስ አበባ ኢትዮጵያ ውስጥ ምርጥ የልብ ስፔሻሊስት ትምህርት በአዲስ አበባ ዩኒቨርሲቲ የውስጥ ሕክምና ባለሙያ በ1988 በማክጊል ዩኒቨርሲቲ የክሊኒካል የልብ ሕክምና ፌሎውሺፕ አጠናቋል። አገልግሎት የልብ ምርመራ፣ የልብ ቀዶ ጥገና፣ የደም ግፊት እንክብካቤ፣ የልብ ድካም ሕክምና ያፍድና የተማሩ። 2. ዶክተር ሙሴ አበራ በአዲስ አበባ ኢትዮጵያ ውስጥ ግንባር ቀደም የልብ ሐኪም ትምህርት የሕክምና ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት በልብ እንክብካቤ ላይ ከፍተኛ ትኩረት በማድረግ አግኝተዋል። አገልግሎት የልብ ምርመራ፣ ውስብስብ የልብ ጉዳዮችን ማስተዳደር፣ የደም ግፊት እንክብካቤ፣ የልብ ድካም ሕክምናና የላቀ የልብ ሕክምና። 3. ዶክተር ሃናን አብዱል ማሊክ በአዲስ አበባ ኢትዮጵያ ውስጥ ምርጥ የልብ ስፔሻሊስት ትምህርት በኢትዮጵያ ከፍተኛ ዩኒቨርሲቲዎች የሕክምና ትምህርቱን አጠናቅቀው በአገሪቱ ውስጥ በሚገኝ ታዋቂ ሆስፒታል የልብ ሕክምና ትምህርቱን አጠናቀዋል። አገልግሎት የልብ ምርመራ፣ የልብ ቀዶ ጥገናዎች፣ አንጂኦፕላስቲ፣ የልብ ድካም ሕክምና፣ የልብ ድካም እንክብካቤ እና የልብ ድካም አስተዳደር። ትምህርት ከጎንደር ዩኒቨርሲቲ የሕክምና ዶክተር፣ በጥቁር አንበሳ ሆስፒታል የውስጥ ሕክምና ልዩ ባለሙያና በስዊድን ኦሬብሮ ዩኒቨርሲቲ ሆስፒታል የጣልቃ ገብነት የልብ ሕክምና ስልጠና። አገልግሎት የልብ ቀዶ ጥገና ሕክምና ሂደቶች፣ የልብ ምርመራ፣ አንጂኦፕላስቲ፣ የልብ ካቴተራይዜሽን፣ የደም ግፊት እንክብካቤ እና የልብ ድካም አስተዳደር። 5. ዶክተር ቴዎድሮስ ኤፍ ማርያም በአዲስ አበባ ኢትዮጵያ ውስጥ ልምድ ያለው የልብ ቀዶ ጥገና ሐኪም ትምህርት ከአዲስ አበባ ዩኒቨርሲቲ በብዙ ሆስፒታሎች ሰፊ የክሊኒካዊ ልምድ ያለው ተመርቋል። አገልግሎት ለተዘጉ የደም ቧንቧዎች የስቴንት አቀማመጥ፣ የልብ ቫልቭ ጥገና፣ የተወለዱ የልብ ህመሞች ሕክምና፣ የልብ ምርመራና የልብ ቀዶ ጥገና ሕክምና ይደርሳል። አሁንም እያሰቡ ይሆናል የትኛው ዶክተር ለበሽታው በጣም ጥሩ ነው? አይጨነቁ። ከከፍተኛ ዓለም አቀፍ ዶክተሮች የሕክምና ሁለተኛ አስተያየት ጋር ግልጽ መልሶችን ማግኘት፣ ምርጥ የሕክምና አማራጮችን ማሰስ እና ስለ ልብ ጤናው በራስ መተማመን ሊሰማዎት ይችላል። ሁሉም ከኢትዮጵያ ሳይወጡ ዛሬ እርምጃውን ይውሰዱ። ልቦን ይጠብቁ። ለእርስዎ እና ለሚወዷቸው ሰዎች። ስለተመለከቱን እናመሰግናለን። ዛሬውኑ የልቦን ጤና ይቆጣጠሩ። ከውጭ አገር ካሉ ከፍተኛ ዶክተሮች ሁለተኛ አስተያየት ያግኙ። ተጨማሪ የታመኑ የልብ እንክብካቤ ምክሮችን ለማግኘት ላይክ፣ ሼር እና ይከተሉ።